እንደውም ፈጣሪ እጁን የሰጠው አንተን የዛን ቀን በጣም ቸግሮኝ እርዳታ ስጠይቀው ፊቱን አዞረብኝ። ያ ቀን አንተን ያለ መርዳት ፈልገው ሳይሆን ምናልባት የራሱ ችግሮች ሊኖሩበት ይችላሉ። ልክ እንደዛ ዛፍ። የምን ዛፍ? ከባድ የሆነ ዝናብ እየመጣ ነው። በዛ ላይ ልጆቼን ይዣለሁ። ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። ከነሱ እርዳታ መጠየቅ አለብኝ። እንደምታየው ከባድ ዝናብ ሊለቅ ነው። ከልጆቼ ጋር አንተ ላይ ቤታችንን ሰርተን እናሳልፍ እባክህን። በጣም ይቅርታ ልረዳሽ አልችልም። ሰላም እንዴት ነህ? እንደምታየው ከባድ ዝናብ ሊዘንብ ነው። በዛ ላይ ልጆችም ይዣለሁ። ፈቃደኛ ከሆንክ አንተ ላይ ቤታችንን ሰርተን እንድናሳልፍ ነበር እባክህ። ጥሩ ትችያለሽ። አየህ አይደል እኔ በቸገረኝ ጊዜ ፊትህን ስላዞርክብኝ ይሄ ከፈጣሪ ያገኘው ቅጣት ነው። መጀመሪያም ቅርንጫፎቼ እንደደከሙና አንዳች ዝናብ እንደሚጥላቸው አውቅ ነበር። በዛ ላይ አንቺና ልጆችሽ ከኔ ጋር ሆናችሁ አደጋ ላይ እንድትወድቁ አልፈለኩም ነበር። ቅርንጫፎቼ ለቤትሽ እንድትሰሪ ስላልፈቀድኩልሽ በጣም ይቅርታ። ወታደሮች ኑ እስኪ አንዴ ወደዚህ። አቤት ንጉሥ ሆይ። ምን መሰላችሁ ወታደሮች፣ በዚች ከተማ ላይ ያሉትን የሰዎች ሁኔታ አለባበሴን ቀይሬ እየዞርኩ ማጥናት ይኖርብኛል። ስለዚህ አሮጌ ልብስ ፈልጋችሁ ይዛችሁልኝ ነው። ቶሎ በል። የኔ ልጅ ለመሆኑ ግን ስንት ጓደኞች አሉ? አባዬ በጣም ብዙ ናቸው። 40 ጓደኞች አሉኝ። የኔ ልጅ በጣም የሚገርም ነገር ነው የነገርከኝ። በ8 ዓመትህ 40 ሙሉ ጓደኞች አሉ። እኔ ግን በ60 ዓመቴ አንድ ሙሉና አንድ ግማሽ ጓደኛ ብቻ ነው ያለኝ። አባዬ እንደኔ ትምህርት ቤት ስለማትሄድ ነው እንጂ አንተም ብዙ ጓደኞች ይኖራል። በቃ ወደ ቤት እንሂድ። ይሄ ሰውዬ ምን ለማለት ፈልጎ ነው ለሕፃኑ አንድ ሙሉና አንድ ግማሽ ጓደኛ አለኝ ያለው? ይሄን ነገርማ ማጣራት ይኖርብኛል። ምንም ሊገባኝ አልቻለም። ወታደሮች። አቤት ንጉሥ ሆይ። በአስቸኳይ ታይ ሰፈር ከልጁ ጋር የሚኖረው ሽማግሌ ወደዚህ ይዛችሁልኝ እንድትመጡ ፈልጋለሁ። ንጉሥ ሆይ መጥቻለሁ። በሰላም ነው የፈለጉኝ? ምን መሰላችሁ ጋሼ፣ ቅድም መንገድ ላይ ለልጃችሁ አንድ ሙሉና አንድ ግማሽ ጓደኛ ብቻ ነው ያለኝ ስትሉ ሰምቼ ነው። ስለዚህ ትንሽ አነጋገራችሁ ግራ ስለገባኝ ትርጉሙን እንድትነግሩኝ ፈልጌ ነበር። ንጉሥ ሆይ የተናገርኩትን ንግግር ትርጉሙን ከምነግራችሁ በተግባር ባሳያችሁ ይሻላል። ደስ ይለኛል። እና እኔ ምን ማድረግ ነው ያለብኝ? ንጉሥ ሆይ ወደ ከተማ ውጡና እኔ ትልቅ ወንጀል እንደሰራሁና ልገደል እንደሆነ ለሁሉም ሰው አውጁ። ሁላችሁም አንዴ ስሙኝ። ይሄ ከጀርባ የምታዩት አጭበርባሪ ሽማግሌ ሲሰርቅ ስለተያዘ ለሌሎቹ ምሳሌ እንዲሆን እዚሁ አደባባይ ላይ ይገደላል። ስለዚህ ከእንደዚህ አይነት ነገር ሁላችሁም እንድትጠነቀቁ አሳስባለሁ። ንጉሥ ሆይ እሱ ሰውዬ በጣም የኔ የቅርብ ጓደኛዬ ነው። እባክህ እንዳትገለው። እኔ የንብረቴን ሙሉ ግማሽ እከፍላለሁ። ብቻ እሱን ልቀቀው። አይሆንም፣ ይሄ ሽማግሌ መገደል አለበት። እባክህ ንጉሥ ሆይ እሺ በቃ ሙሉ ንብረቴን ልክፈል። እንደዚህ ብቻ ሊሆን አይችልም። ያንተ ገንዘብ ይህን ሽማግሌ ከሞት ሊያስጥለው አይችልም። ንጉሥ ሆይ በቃ ከዚህ በላይ ምንም ማድረግ አልችልም። ጓደኛዬ ቻው። ንጉሥ ሆይ የያዛችሁት ሰው ትክክለኛውን ሰው አይደለም። ያን ወንጀል የሠራሁት እኔ ነኝ። መገደልም ያለብኝ እኔ ራሴ ነኝ። እሱ ልቀቁት። ምን? እንደዚህ ከሆነማ በሱ ቦታ አንተ ታንቀ ትገደላለህ። ወታደር ማነቂያውን አቀብለኝ። አንድ ድል ልስጥህ። በሱ ቦታ አንተ መገደል ትፈልጋለህ? አሁን ንጉሥ ሆይ እርግጠኛ ነኝ እሱ ምንም አላጠፋም። እኔ ልገደል። አያችሁ ንጉሥ ሆይ ቅድም የተናገርኩት ንግግር አሁን ትርጉሙ የገባችሁ ይመስለኛል። አንድ ግማሽ ጓደኛ ባለው ንብረት ሙሉ ሊያግዛችሁና ሊረዳችሁ ይፈልጋል። አንድ ሙሉ ጓደኛ ግን መጋፈጥ ያለበትንም ተጋፍጦ ሕይወቱንም አሳልፎ ይሰጣችኋል። ተነስቶ ውጣ። ምን አልኪ ነው አባዬ? ይውጣ። ምን አደረክ? ዝም በይ አንቺ። ዳይ እማዬ ልክ ናት። ያጠፋሁትን ነገር ንገረኝና ልውጣ። ያሉህን እቃዎች ጠቅላላ በቶሎ ጣልኝ። ቆይ ምንድን ነው? ምን አድርጎህ ነው? ምን ሆነ ነው?
ከፋዘር ጋር ሰጣለሁ። አንድ ሳምንት ምናምን አንተ ጋር ልቀመጥ እስከሚረጋጋ ድረስ ብረዳህ ደስ ይለኝ ነበር። ግን እኛ ቤትም ታውቃቸዋለህ፣ እንደዚህ አይነት ነገር እሺ የሚሉ አይመስለኝም። ችግር የለውም። ወይ ካያስ ፋሚሊ ሰላም አጎቴ፣ እንዴት ነህ? ደህና ነኝ። ለሳምንት አንተ ጋር ልቆይ ነበር። ይመቻል? ሳምንት እንኳን ቤት የለውም። እንዴት ይሻላል? እሺ ችግር የለውም። በል እሺ። ሳምንት ልደር የአባቱ ቤት አደረገው እንዴ? ምን ሊል ነው ደግሞ? ወየ ካያ አክስቴ፣ እንዴት ነህ ያለኝ? ደህና ነኝ አክስቴ። አንቺ ጋር ሳምንት ልቆይ ነበር። ይመችሻል? ይህን ሳምንት እንኳን አይመቸኝም። ኧረ የሰው አይን አውጣነት። የኔ ልጄ በጣም ይቅርታ አደርግልኝ። ሁሉንም ነገር ቤት አስረዳለሁ። አሁን ና ቶሎ ግባ። ከቤት ወርወር ጣልከኝ አይደል? አሁን ደግሞ ለምንድን ነው የምመጣው? ይቅርታ፣ እንደዚህ ማድረግ አልነበረብኝም። ና ቤት ሄደን ያለውን ነገር በሙሉ አስረዳለሁ። የኔ ልጅ አንድ ነገር ለማስተማር ነበር ይሄንን ያደረኩት። ነገር ግን በጭራሽ ከቤት እንድትወጣ አልፈለኩም። ልጅ እርግጠኛ ነኝ ዛሬ ላሉ ጓደኞች፣ ዘመድ አዝማድ በሙሉ ደውለሃል። ነገር ግን ዛሬን ስታስፈልጋቸው ማንም ሊረዳ አልመጣም አይደል? በህይወት ውስጥ ሁልጊዜ ይህንን አስታውስ። ማንም ሰው ከጎን ሊሆን የሚችል ሰው የለም ከቤተሰብ ውጭ። አመሰግናለሁ አባዬ። ለሁሉም ደውዬ ነበር፣ ግን ሊረዳኝ ማንም ሰው ፈቃደኛ አልነበረም። ልጄ አባት ጥሩ አባት ነው። ነገሮችን አንዳንዴ በአስቸጋሪ መንገድ ሊያስተምሩ ይፈልጋል። ግን አንድ ነገር አስታውስ፣ ሰዎች ከአንተ ጋር ሊስቁ ይችላሉ። ነገር ግን በምታስፈልጋቸው ጊዜ ሁልጊዜ ከጎን የሚሆኑት ቤተሰቦች ብቻ ናቸው። መቼም ቢሆን ልብህን በሰዎች እጅ ላይ እንዳታስቀምጥ። ምን ተሻለው ልጄ? ግራ የገባህ ትመስላለህ። እየጨለመም ስለሆነ እናና ቤት አድረህ ጠዋት ትወጣለህ። ልጄ እስኪ እጅን ጠጣ። መቸገር አልነበረቦትም፣ ግን በጣም ነው የማመሰግነው። ከጨረስክ ደግምልሃለሁ። ይቅርታ ግን እዚህ አካባቢ በምንድን ነው የምትኖሩት? ማለት የምትተዳደሩት? አይ ልጄ፣ አሁን የምትጠጣው ወተት አንዲት ላም እቺ ላም ማለት የኛ መተዳደራችን ናት። የእሷን ወተት እየሸጥን ነው የምንተዳደረው ልጄ። ጋሺዬ እንግዲህ እንዳከበራችሁ ፈጣሪ አክብራችሁ። የእውነት ደግ ሰው ናችሁ። በጣም ነው በሰላም ይሁንስ። ይቅርታ አባ፣ እዛ ቤት ቢኖሩትን ሰዎች መርዳት ፈልጌ ነበርና በምን ልርዳቸው የሚለውን ነገር እስቲ ትንሽ እንዲያግዙ። አንዲት ላም ያላቸውን ቤተሰብ ነው የምትለው? አዎ እነሱ። ጥሩ። የእውነት እነሱን መርዳት ከፈለክ ላሚቷን ሄደህ ትገላታለህ። ምን ጋሽ ምን ሆኗል? አንድ ላም ብቻ እኮ ነው ያላቸው። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም። ስለዚህም የእውነት መርዳት ከፈለክ በልሂድ። እንዴ ልጄ፣ እኔ ሰው አይጠፋኝም። የሆነ ጊዜ ቤት አድረሃል። አዎ አስታውሶኛል። በጣም ነው ደስ የሚለው። እንደማያውቅ ሆነ ደግሞ ስራም አግኝተዋል። አዎ የኔ ነው እንዴ። አንተ ከሄድክ በኋላ እኮ ላሚቷ ሞተች። ምን በላውን ነገር አጣን። በቃ ልጄ እና መሞካከር ጀመርን ከልጄ ጋር ከትንሽ ተነስተን እዚህ ቦታ ደረስን እላለሁ። እውነት ነው እልሃለሁ። ላሚቷ መሞቷ በጣም ነው የጠቀመን፣ እንድንሰራ ነው ያደረገን። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም። ወንድሜ፣ አቤት ትንሹ፣
ወንድሜ በጣም ደስ ብሎኛል። አባዬ የንግዱን ስራ ሙሉ ኃላፊነቱን ለኔ ሰጠኝ። ምን እየቀለድክ መሆን አለበት? እኔ እያለሁ እንዴት ላንተ ኃላፊነቱ ይሰጣል? አንተ እኮ ገና ህፃን ልጅ ነው። የምሬን ነው። ካላመንከኝ ሄድና ጠይቀው። ዝም በል እባክህ። እኔ ስንት ዓመት ከሱ ጋር እየፈጋሁኝ እንዴት ነው ላንተ ኃላፊነቱን የሚሰጠህ? እኔማ ሂጄ ጠይቀዋለሁ። እንደዚያ ያደርግ። አባዬ። አቤት ልጄ። አባዬ እድሜ ልኬ ሙሉ ካንተ ጋር እየለፋው አንተ ግን ኃላፊነት የምትሰጠው ለትንሽ ወንድሜ ነው። ለምን እንደዚህ ታደርጋለህ አባዬ? ልጄ ይህን ጥያቄ ከመመለሴ በፊት አንድ ቦታ ልላክህ። እታች ያለው ዶሮ ነጋዴ ጋር ሂድና እንቁላል ሊጥሉ የደረሱ ዶሮ እንዳሉት ጠይቀህና። ኧረ አባዬ ከዚህ ጋር ምን ያገናኘዋል? አሁን ዶሮቹን ለምን ፈልጋቸው ነው? ምን መሰለህ የኔ ልጅ እንቁላል የሚጥሉ ዶሮ በማርባት ማትረፍ ይኖርብናል። እሺ አሁኑ ደርሼ እመጣለሁ። ጋሼ። አቤት ልጄ። ጋሼ አባዬ ልኮኝ ነው እንቁላል ለመጣል የደረሱ ዶሮች ካሉ ጠይቀና ብሎኝ ነው። አሉ የኔ ልጅ አሁን ራሱ ሊጥሉ ነው። ገዢ ከሆናችሁ ሂድና ንገረው። እሺ ጋሼ አመሰግናለሁ። በቃ ሂጅ ልንገረው። አባዬ ጠይቄ መጥቻለሁ። ጎበዝ የኔ ልጅና የዶሮቹ ብዛትና ዋጋቸው ስንት እንደሆነ ጠይቀው መጣ? ኧረ አባዬ እሱንም አልጠየቅኩትም። በል እሺ ሂድና ጠይቀና። እሺ አባዬ። አባዬ ጠይቄው መጥቻለሁ። የዶሮቹ ብዛት 5 እንደሆኑና ዋጋቸው 150 ብር እንደሆነ ነግሮኛል። እና እኔ ልጅ ዶሮቹን መቼ ሊያቀርብልን ይችላል? ኧረ አባዬ እሱንም አልጠየቅኩትም። አይ ልጅ እሺ በል ሂድና አሁንም ድጋሚ ጠይቀና። ና እስኪ ትንሹ ልጄ የሆነ ቦታ ልላክህ። አቤት አባዬ። ትንሹ ልጄ ታች ያለው ዶሮ ነጋዴ ጋር ሂድና እንቁላል ለመጣል የደረሱ ዶሮዎች እንዳሉት ጠይቀህ ለኛ እንደ ቢዝነስ ፈጥረን የምንሰራበትን ነገር እንዲያስችለን አድርገና። ችግር የለውም አባዬ አንተ ምንም እንዳታስብ እንደሚሆን አድርጌ እመጣለሁ። አባዬ ጠይቄ መጥቻለሁ። ምን አለ ነጋዴው? እኔ ልጅ አባዬ ነጋዴው 5 ዶሮዎች አሉት። ዶሮዎቹም 150 ብር ያወጣሉ። እናም እነዚህን ዶሮዎች የምንገዛው ከሆነ ነገ እንደሚያቀርብልን ዝግጁ መሆኑን ነግረውኛል። ነገር ግን ተጨማሪ 1 ሳምንት ብትሰጥስ ስለው አረ እንደዚህ ከሆነማ በቃ 5 ዶሮ ብቻ ሳይሆን 10 አድርጌ በ120 ብር አስረክባችኋለሁ ብሎኛል። ተጨማሪ 2 ሳምንት ብትሰጥስ ስለው እንደዚህማ ከሆነ ዶሮዎቹን ወደ 5 ከፍ አድርጌ እያንዳንዳቸው ዋጋ 75 ብር አድርጌ ላስረክብ እችላለሁ ሲለኝ በዚህ ዋጋ ተስማምቼ መጥቻለሁ። እናም ለነዚህ ዶሮዎች የሚሆን ቦታ እናዘጋጅ አባዬ። አየህ ትልቁ ልጄ አንድ ጉዳይ ለመጨረስ 3 ጊዜ ስትመላለስ ትንሽ ወንድም ግን ለዚያኑ ጉዳይ ሄዶ ትርፋማ የሚያደርግን ነገር ተስማምቶ ነበር። እናም ለዛ ነው ኃላፊነቱን ለሱም ሰጠው።